ቴሌግራማችሁ እናንተ ብቻ እየተጠቀማችሁ እንደሆነ እንዴት አድርጋችሁ ቼክ ማድረግ እንደሚችሉ፣ በሁለተኛ ደረጃ ደግሞ ከእናንተ ውጪ ሌላ ዩዘር እየተጠቀመ እንደሆነ ካወቃችሁ እንዴት አድርጋችሁ ያን ዩዘር በቀላሉ መንገድ ሪሙቭ ማድረግ እንደሚችሉ በዛሬ ቪዲዮ አንድ በአንድ የማሳያችሁ ይሆናል። ቪዲዮን ላይክ እና ሼር በማድረግ ጀምሮ እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔን ሰፖርት አድርጉት። ኦኬ አሁን ዳይሬክትሊ ወዴት እንሄዳለን? ወደ ቴሌግራማችን እንሄድና ቴሌግራም ውስጥ ከገባን በኋላ እዚች ጋር ክሊክ ካረግን በኋላ እዚህ ጋር ምን የሚል እናገኛለን? ሴቲንግ የሚል እናገኛለን። ክሊክ አድርገን እንገባለን ማለት ነው። ሴቲንግ ውስጥ ከገባን በኋላ እዚህ ጋር ምን የሚል ነገር አለ ማለት ነው። ወደ ታች ሄደን ዲቫይስ ማናጅ ኮኔክትድ ዲቫይስ ይላል ማለት ነው። እዚህ ጋር ስታነቡ አሁን ምን እናደርጋለን? ዲቫይስ የምትለው ላይ ክሊክ እናደርጋለን። ዲቫይስ የምትለው ውስጥ ከገባን በኋላ ዚስ ዲቫይስ እና አክቲቭ ሴሽን የሚለውን ነገር እናገኛለን። ዚስ ዲቫይስ የሚለው እኔ በራሴ እየተጠቀምኩት ያለሁት ማለት ነው። ሌላኛው ደግሞ አክቲቭ ሴሽን የሚለው ሌላ ዲቫይስ ላይ ሆኖ የኔ አካውንት እየተጠቀመ ያለው ሰው አለ ማለት ነው። ስለዚህ ይሄን 81N3 የሚለው ሰው ሪሙቭ ለማድረግ ምን አደርጋለሁ? ተርሚኔት ኦል አዘር ሴሽን የምትለው አለች አይደል? እዚህ ጋር መጣና ክሊክ አደርግበታለሁ። ልክ እሱ ላይ ክሊክ በማድረግበት ሰዓት አር ዩ ሹር ዩ ዋንት ቱ ተርሚኔት ኦል አዘር ሴሽን ይለኛል። ተርሚኔት ስለው ምን ያደርግልኛል? አውቶማቲካሊ ያን ዩዘር ተርሚኔት ወይ ደግሞ ሪሙቭ ያደርግልኛል ማለት ነው። ስለዚህ እንዲያርጋችሁ ሌላ ዩዘር የእናንተን አካውንት አክሰስ ሲያደርግ በዚህ መልኩ ሪሙቭ ማድረግ ትችላላችሁ። ቪዲዮ ከተመቻችሁ ላይክ እና ሼር አድርጉት። እንዲሁም ደግሞ ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ እኔ መደገፍ ትችላላችሁ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።